ታሪካችን የሚጀምረው ፋየር ቪሌጅ በተባለች አነስተኛና ሰላማዊ የገጠር መንደር ውስጥ በምትኖረው ጣፋጭና ንቁ የሆነች ዋና ገጸ ባህሪያችን ሱሺያዎ ላይ ሲሆን ሁልጊዜም ሰዎችን ለመርዳት ስለምትሮጥ በመንደሩ ውስጥ እንደ እውነተኛ ጀግና ትቆጠራለች። ቆይ ከዛ በፊት አሁን ላይ 0 ሰብስክራይበር ነው ያለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ምንም እንኳን ሺያዎ ሁልጊዜ ደስተኛ መስላ ብትታይም እውነተኛ ህይወቷ ግን እጅግ በጣም ፈታኝ ነበር። ወላጆቿን በማጣቷ ምክንያት የቀራት ብቸኛ ዘመድ አጎቷ ብቻ ሲሆን እሱ ሊንከባከባት ሲገባ እንደ ትልቅ የቤተሰብ ኃላፊ ወጪዎችን የምትሸፍነውና እሱን የምትንከባከበው እሷ ራሷ ነበረች። አጎቷን በቤተሰቡ አነስተኛ ሱቅ ውስጥ ቢሰራም ስራውን በማበላሸት ልዩ ተሰጥኦ ያለው ከመሆኑም በላይ ሁልጊዜ ጠዋት በስንፍና ተኝቶ ኃላፊነቱን በሙሉ በእሷ ትከሻ ላይ ይጭናል። አንድ ቀን ጠዋት አጎቷ የዕለቱን የአሳማ ስጋ ማን ማድረስ እንዳለበት ለመወሰን ሮክ ፔፐር ሲዘርስ እንድትጫወት ሲጠይቃት ሺያዎ በየዋህነት ብትስማማም አጎቷ በድብቅ በማጭበርበር ስራውን ሙሉ በሙሉ በእሷ ላይ ይጥለዋል። ልክ በዚሁ ሰዓት ከካሜራዎችና ከዝናና ከሚከታተለው ህዝብ ብዛት በመሸሽ እረፍት ፍለጋ ወደ መንደሩ የመጣውን የድራማችንን ዋና ወንድ ገጸ ባህሪ ሊንዙን እናያለን። በመንገድ ላይ ሳለ በእንስሳት ምክንያት መኪናው መሄድ ሲያቅተው ሊንዙ ከመኪናው ወርዶ የጆሮ ማዳመጫውን በማድረግ ሙዚቃ እያዳመጠ በእርሻው መካከል መጓዝ ይጀምራል። በሌላ በኩል ደግሞ ሺያዎ አዲስ ባዘጋጀችውና ውሃ ባጠጣችው የእርሻ መሬት ላይ ሲራመድ ስታየው የለፋችበትን ስራ ሊያበላሽባት እንደሆነ በማሰብ በድንጋጤ ሮጣ ልታስቆመው ትሞክራለች። ነገር ግን ሊንዙ በራሱ ዓለም ውስጥ ስለነበር ሊሰማት ባለመቻሉ ሺያዎ የጆሮ ማዳመጫውን ለመሳብ ስትሞክር ሚዛኗን ስታ መሬት ላይ ትወድቃለች። በዚህን ጊዜ ሊንዙ እሷን ከመርዳት ይልቅ ለተበጠሰው የጆሮ ማዳመጫው ገመድ ብቻ በመጨነቅ በትዕቢት ሲመልስላት ሺያዎ በባህሪው ክፉኛ ትናደዳለች። ይህንንም ተከትሎ ሺያዎ ለትምህርት ቤት ማርፈዷን በድንገት ስታስታውስ ለዚህ ባለጌ ሰው ብላ ጊዜዋን ላለማጥፋት ልክ እንደ ሮኬት ተወንጭፋ ወደ ትምህርት ቤት ትሮጣለች። እዚያም ስትደርስ ጓደኛዋ ፉንግ ግንቡን እየዘለለ ስታየው አብራው በድብቅ ወደ ግቢ የምትገባ ሲሆን ክፍል ውስጥ ስትገባ ግን መምህርቷ በደካማ ውጤቷ ምክንያት በሁሉም ፊት ክፉኛ ታዋርዳታለች። ሺያዎን ቤተሰብ በማስተዳደር ስለምትጠመድ ለማጥናት ጊዜ እንዳጣች ብታስረዳም መምህርቷ ግን ሰበብ መስማት እንደማትፈልግ በቁጣ ትናገራታለች። ልክ በዚህን ጊዜ ሊንዙ በድንገት የክፍሉ በር ላይ ብቅ ሲል ሁሉም ሴቶች በቁንጅናው ሲማረኩ መምህርቷ ብቸኛው ክፍት ቦታ በሆነው በሺያዎ አጠገብ እንዲቀመጥ ታደርገዋለች። ሺያዎን በአጠገቧ እንዲቀመጥ ባለመፈለግ ብትበሳጭም በመምህርቷ ትዕዛዝ በግድ የምትቀበለው ሲሆን በውስጧ ግን የጦርነት አዋጅ በማወጅ ሕይወቱን ምስቅልቅል እንደምታደርገው ቃል ትገባለች። ነገር ግን ሊንዙ እሷ እንዳለች እንኳን ሳይቆጥር በግድ የለሽነት ሲያልፋት ንዴቷ ይበልጥ ይጨምራል። በድንገት ግን ሊንዙ በሺያዎ የትምህርት ቤት ቦርሳ ውስጥ የተደበቀች እውነተኛ አሳማ በማየት ቦርሳዋን ከፍቶ ለሁሉም በማጋለጡ መምህርቷ ሺያዎን ክፉኛ ትቀጣታለች። በኋላም ሺያዎ ለመምህርቷ ምንም እንዳላጠፋች በማስመሰል የዋህ ለመሆን ብትሞክርም ሊንዙ ግን ውሸቷን በማጋለጥ እቅዷን ሙሉ በሙሉ ያበላሽባታል። በዚህም የተነሳ ሺያዎ በንዴት በመፈንዳት ሊንዙን እንደ ቀንደኛ ጠላቷ በማወጅ በእርግጠኝነት እንደምትበቀለው ቃል ትገባለች። በዚያው ቀን ውሎ ሺያዎ ወደ ቤቷ ስትመለስ ያልተለመደ ድምፅ በመስማት ሌባ የገባ መስሏት በጥንቃቄ ወደ ውስጥ ስትገባ ሊንዙን እዚያው በማግኘቷ በድንጋጤ ትዋጣለች። ወዲያውኑም አጎቷ ብቅ በማለት ሊንዙ የታችኛውን ክፍል እንደተከራየ ሲነግራት የሺያዎ ልብ ክፉኛ ይደነግጣል። በመሆኑም ሊንዙን ወዲያውኑ ከቤት እንዲያስወጣው ብትጠይቅም አጎቷ ሊንዙ የሚከፍለውን ከፍተኛ የኪራይ መጠን ሲነግራት የሺያዎ ማንነት በቅጽበት ይቀየራል። ወዲያውኑም ኩራቷን በመዋጥ ሁሉንም ነገር ይቅር እንዳለች በማስመሰል ሊን እዚያ መቆየቱ ምንም ችግር እንደሌለው ትገልጻለች። በሌላ በኩል ደግሞ የተበላሸ ስሙን ለማስተካከል እረፍት ፍለጋ የመጣው ሊንዙ የመንደሩ አስተዳዳሪ በማይክሮፎን በሚያሰማው ጩኸት ምክንያት ሰላማዊ እንቅልፍ ማግኘት ፈጽሞ ያቅተዋል። በማግስቱ ጠዋት ሺያዎ እሱ እዚያ መኖሩን እየረሳች በተደጋጋሚ በመጮህ መንደሩን ስታዝናና አጎቷ ግን እንደ አንድ ደስተኛ ቤተሰብ ለሊንዙ ምግብ እንድታቀርብለት ያስገድዳታል።
እየበሉም ሳለ ሊንዙ ሁኔታዋን በተሳሳተ መንገድ በመረዳት ሚስጥሩን ያወቀች ሲመስለው ቢደነግጥም ሺያዎ ግን እሱ ታዋቂ እንደነበረ ብቻ ማወቋን በመግለጽ ለማንም እንዳትናገር ቃል ትገባለች። ነገር ግን 5 ደቂቃ እንኳን ሳይሞላ የመንደሩ አስተዳዳሪ ታዋቂው ተዋናይ ሊንዙ መንደራቸው ውስጥ እንደሚገኝ በማይክሮፎን በይፋ ሲያሳውቅ ሊንዙ ሚስጥሩን እንዳወጣችበት ተረድቶ በንዴት ይጮህባታል። ሺያዎ ግን ምንም ሳታፍር በመንደራቸው ውስጥ ሚስጥር መደበቅ እንደማይቻል በመግለጽ በቀልድ መልክ ታሾፍበታለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። ይህንንም ተከትሎ ሊንዙ ትምህርት ቤት ሲደርስ ተማሪዎቹ ፊርማውን ለመቀበል ሲከቡት ሁሉንም በሺያዎ ቤት እራት እንዲበሉ በማዘዝ ከግርግሩ ለማምለጥ ሲሞክር ሺያዎ ግን በሁኔታው ክፉኛ ትናደዳለች። በመሆኑም እሷና ጓደኞቿ ብቀላ ለመውሰድ በመወሰን ውብ ቦታ እንደምታሳየው በማታለል አዛውንት ሴቶች ወደሚሰሩበት የእርሻ ቦታ ይዛው ትሄዳለች። እዚያም ስትደርስ ሊንዙ በፈቃደኝነት ሊያግዛቸው እንደመጣ በመንገር የሥራ ልብስ አልብሰው በግድ እንዲሰራ ያደርጉታል። ምንም እንኳን ሊንዙ በሁኔታው ክፉኛ ቢናደድም አዛውንቶቹ ግን ያለማቋረጥ በማዘዝ ላብ በላብ ያደርጉታል። በኋላም ሺያዎና ጓደኞቿ የጥፋተኝነት ስሜት ስለተሰማቸው አብረውት መስራት ይጀምራሉ። ቆየት ብሎ ግን ሊንዙ ስራው የፈቃደኝነት እንዳልነበርና ሺያዎ የሰራተኞቹን ገንዘብ ለራሷ ለማድረግ እንዳቀደች ሲደርስበት አቋሟን እንድታብራራ ይጠይቃታል። ሺያዎ ምንም ሳታፍር ምግብ ስለምታበስልለት ገንዘቡ እንደሚገባት ስትነግረው ሊንዙ ትዕግስቱ ቀስ በቀስ ማለቅ ይጀምራል። ከዚያም ሺያዎ ገደቡን በማለፍ ከካምፓኒው የወጣው በቅሌቱ ምክንያት እንደሆነና የመንደሩ ሰዎች እውነቱን ያውቁብኛል ብሎ ስለሚፈራ መሆኑን ስትነግረው ቃላቷ ጥልቅ ቁስሉን ይነኩታል። በመጨረሻም ሊንዙ ዝምታውን በመስበር በአንድ ወቅት የሴት የሥራ ባልደረባውን ከተንኮለኛው ፕሮዲሰር ጥቃት ለማዳን ቢሞክርም ታሪኩ ተቀልብሶበት በሐሰት እንደተወነጀለና ስራው እንዳበቃ እውነቱን ያስረዳታል። ሙሉ ታሪኩን የሰማችው ሺያዎ ቀድማ በመፍረዷና በመጫኗ ከፍተኛ የጥፋተኝነት ስሜት በመሰማት ከልቧ ይቅርታ ትጠይቀዋለች። ቢያንስ አንድ ሰው እውነቱን ስላመነለት የእፎይታ ስሜት የተሰማው ሊንዙ ለስራ አስኪያጁ በመደወል ወደ ከተማ እንደማይመለስና እዚያው መንደር ውስጥ አዲስ ሰላማዊ ሕይወት መገንባት እንደሚፈልግ በቁርጠኝነት ይነግረዋል። በዚያች ምሽት ሊንዙ በሰላም ቢተኛም በማግስቱ ጠዋት ሺያዎ በእንቅልፍ ልቧ እየተራመደች አጠገቡ ተኝታ ሲያገኛት በድንጋጤ ይነቃል። ምንም እንኳን መጀመሪያ ላይ ሊያጋልጣት ቢዝትም ሁኔታው ከቁጥጥሯ ውጪ የሆነ ችግር መሆኑን ሲረዳ የግል ክፍሉን እንድታከብር በማስጠንቀቅ ሚስጥሯን ለመጠበቅ ይስማማል። በመቀጠልም የሊንዙ አባት ሲደውል ሺያዎ ስልኩን ነጥቃ ሊንዙ እንደማያጠና በመግለጽ ስታጋልጠው ሊንዙ ክፉኛ ይበሳጫል። ሆኖም ሺያዎ ምንም አይነት ማታለልም ሆነ ብቀላ እንዳይኖር የሰላም ስምምነት በማቅረብ እሱ በሂሳብ እንዲረዳትና እሷ ደግሞ ከመንደሩ ጋር እንዲቀላቀል እንደምታደርገው ትነግረዋለች። ይህንንም ተከትሎ ሊንዙ ስምምነቱን በቁም ነገር በመያዝ የትርፍ ሰዓት ስራ በመስራትና አጎቷ ሲጓዝ ሱቁን በማስተዳደር ያግዛል። አብረው ጠንክረው በመስራት ጥሩ ገንዘብ ሲቆጥቡ ሺያዎ እጅግ በጣም የምትደሰት ሲሆን ሊንዙም ጓደኛው ዩኤ ወደ ከተማ እንዲመለስ ቢጠይቀውም መንደሩን እንደማይለቅ በድጋሚ ያረጋግጥለታል። ልክ በዚያን ጊዜ አንዲት አዛውንት እርዳታ ፈልጋ የልጅ ልጇን ስትልክ ሺያዎ የንግድ ዕድል በማየት ሊንዙ የልጇ አጋዥ መምህር እንዲሆን ታስገድደዋለች። ከዚያም አልፋ ሊንዙ ለመንደሩ አዛውንቶች እንዲዘፍን በማድረግ ከተሰበሰበው ገንዘብ ላይ $50 ብቻ ሰጥታው እሱንም ለቁርሱ እንዲጠቀምበት ስትነግረው ሊንዙ በድርጊቷ ክፉኛ ይናደዳል። ብቀላ ለመውሰድም የሺያዎ ማስታወሻ ደብተር ውሃ ውስጥ ሲጥለው ሺያዎ ከመጮህ ይልቅ እንባዋን አምቃ በጸጥታ ስትመለስ ሊንዙ ደብተሩ የአያቷ የቅርብ ትዝታ መሆኑን ሲረዳ በጥልቅ ጸጸት ይዋጣል። ወዲያውኑም ተከትሏት በመሄድ ደብተሩን እንድታገኝ ይረዳትና ከልቡ ይቅርታ ሲጠይቃት ደግ ልብ ያላት ሺያዎ ይቅር ትለውና እውነተኛ ጓደኝነታቸው በይፋ ይጀመራል። በመካከላቸው ከተፈጠረው ነገር ሁሉ በኋላ ሺያዎና ሊንዙ ጭቅጭቃቸውን በማቆም እውነተኛ ጓደኛሞች ለመሆን ይወስናሉ። አብረው የተጠበሰ አሳ እየበሉ ሳለ ሺያዎ ወላጆቿ ከጠፉ በኋላ ከአያቷ ጋር እንዳደገችና እሳቸውም ሲያርፉ ኃላፊነት የማይሰማውን አጎቷን ብቻዋን መንከባከብ እንደጀመረች አሳዛኝ ታሪኳን ስትነግረው ሊንዙ በጥልቅ ሐዘኔታ ይዋጣል።
ከዚያም ስለ ራሱ የትርፍ ጊዜ ማሳለፊያ ስትጠይቀው ሙዚቃ ማቀናበር እንደሚወድ ይነግራታል። ሺያዎም መንደሩ በተፈጥሮ ድምጾች የተሞላ በመሆኑ በጥሞና ካዳመጠ መነሳሻ እንደሚያገኝ ስትመክረው ሊንዙ የወንዞችና የወፎችን ድምጽ በመቅረጽ እጅግ ውብ የሆነ ዜማ በመፍጠር የፈጠራ ህይወቱን ዳግም ይጀምራል። በመቀጠልም ሙሉ ቡድኑ በባህር ዳርቻ ላይ እየተዝናኑ ሳለ ሊንዙ ውብ ቪዲዮዎችን ቀርጾ ለጓደኛው ለዩአይ ሲልክለት ዩአይ በቦታው ውበት ተማርኮ ወዲያውኑ ወደ መንደሩ ይመጣል። በዚያን ጊዜ ሺያዎ በአሸዋ ላይ እየተጫወተች ሳለ ታዋቂውን ተዋናይ ዩአይን ስታየው በከፍተኛ ደስታ በመፈንዳት ትልቅ አድናቂው መሆኗን ትገልጻለች። ዩአይም ይህንን አድናቆት በመጠቀም ሺያዎ ልክ እንደ ንጉሥ እንድትንከባከበው ሲያደርግ ሊንዙ ቀስ በቀስ የቅናት ስሜት ይሰማው ይጀምራል። ሺያዎ ሙሉ ትኩረቷን ዩአይ ላይ ስታደርግና በቪዲዮ ላይ ለመታየት ስትፈልግ ሊንዙ ጣልቃ በመግባት ራሱ ቪዲዮ በመቅረጽ ዩአይን ከሺያዎ ያርቀዋል። በዚያች ምሽት ዩአይ ከሊንዙ ጋር በግል ሲነጋገር ሊንዙ ወደ ከተማ የመመለስ ምንም አይነት ሐሳብ እንደሌለው በቁም ነገር ይነግረዋል። በመሆኑም ዩአይ እሱን መጫኑን አቁሞ በሚቀጥለው ቀን ለመሄድ ሲዘጋጅ ለሺያዎ ፊርማ ያረፈባቸውን ፎቶዎች በመስጠት ሊንዙን በደንብ እንድትንከባከበው በጸጥታ አደራ ይላታል። ምንም እንኳን ሊንዙ ጠንካራ ቢመስልም በውስጡ በስሜት የተሰበረ መሆኑን ሲነግራት ሺያዎ መጀመሪያ ላይ ባትረዳውም በኋላ ላይ ግን የሊንዙን ኮምፒውተር ስትከፍተው የጭንቀትና የሐዘን መድኃኒቶችን ሲፈልግ አይታ ክፉኛ ትደነግጣለች። የሐዘን ግምገማ ፈተናን በሱ ቦታ ሆና ስትሞላው ውጤቱ አስደንጋጭ ሆኖ ስታገኘው ሊንዙ ራሱን ሊያጠፋ ይችላል ብላ በከፍተኛ ፍርሃት ትዋጣለች። ከዚያን ጊዜ ጀምሮ ሺያዎ ሊንዙን ከበፊቱ በበለጠ ሁኔታ በለዘበ መንገድ መንከባከብና ምግብ ማምጣት ትጀምራለች። ሁኔታውን ለጓደኞቿ ስትነግራቸው ሙሉ ቡድኑ እሱን ለማስደሰት በማሰብ ትምህርት ቤት ውስጥ ስጦታዎችና አበረታች መልእክቶችን ያዘጋጁለታል። ነገር ግን ሊንዙ እነዚህን ነገሮች እንደማይፈልግና ብቻውን መሆን እንደሚፈልግ በቀዝቃዛ ድምፅ ሲናገር ሺያዎ የስሜት ቀውሱ እጅግ የከፋ ነው ብላ በማመን ለአጎቷ ደውላ አደጋ ላይ መሆኑን ትነግረዋለች። ጊዜ እያለፈ ሲሄድም ሊንዙ እያመሸ መምጣቱ የሺያዎን ጭንቀት ይበልጥ እንዲጨምር ያደርገዋል። አንድ ቀን ሊንዙ ለብቻው ጊዜ ለማሳለፍ ወደ ጣሪያው መውጣቱን ስትሰማ ሺያዎ ራሱን ሊያጠፋ ነው ብላ በማሰብ ሕይወቱን ለማዳን በፍጥነት ትሮጣለች። እዚያም ስትደርስ በአጋጣሚ ስልኳን ስትጥለው ሊንዙ የጭንቀት ፈተናውን አይቶ ሺያዎ በእውነት በስሜት እንደተሰበረ አምና እንደነበር ይገነዘባል። ወዲያውኑ እውነቱን ከመናገር ይልቅ ሁኔታውን በመጠቀም ልክ እንደ ንጉሥ እንድትንከባከበው ሲል የደከመውና የተዳከመ በማስመሰል ሺያዎን የግል ረዳቱ ያደርጋታል። ፉንግና ኒያንም የ24 ሰዓት ጠባቂዎቹ በመሆን እስከ ክፍሉ ድረስ አብረውት መተኛት ሲጀምሩ ሊንዙ በሚሰጠው ከመጠን ያለፈ ትኩረት ክፉኛ መታፈን ይጀምራል። በመጨረሻም ሊንዙ ትንሽ ሰላምና ጸጥታ ፈልጎ በድብቅ ሌሊት በእግሩ ለመጓዝ ሲወጣ ሺያዎ እንደጠፋ አይታ በከፍተኛ የድንጋጤ ስሜት ውስጥ ትወድቃለች። ወዲያውኑ ፉንግና ኒያንን ቀስቅሳ የመንደሩ ማይክሮፎን በመጠቀም የነፍስ አድን ዘመቻ ስታውጅ መላው የመንደሩ ሕዝብ ሊንዙን ከቦ በከፍተኛ ሁከት እየጎተተ ወደ ቤት ይመልሰዋል። ሊንዙም ራሱን ለመጉዳት አስቦ እንደማያውቅና ሰላም ፈልጎ እንደነበር በቁጣ ሲያስረዳ ሺያዎ የጥፋተኝነት ስሜት ተሰምቷት በቅንነት ይቅርታ ትጠይቀዋለች። ሊንዙም ይቅር ቢላትም ከተፈጠረው ነገር ሁሉ በኋላ መንደሩን ለቆ እንደሚሄድ ሲነግራት ሺያዎ በከፍተኛ ሐዘን ትዋጣለች። በዚያው ምሽት ሊንዙ ለማሰብ ብቻውን ወደ ጣሪያው ሲወጣ የሺያዎ አጎት ብቅ ብሎ ሺያዎ ያንን ሁሉ ያደረገችው ከልቧ ስለወደደችውና ስለተጨነቀችለት መሆኑን በማስረዳት ውሳኔውን በጥንቃቄ እንዲያስብበት ይመክረዋል። በማግስቱ ጠዋት ሺያዎ በመንደሩ ማይክሮፎን አማካኝነት በሁሉም ፊት በይፋ ይቅርታ በመጠየቅ ለመቆየት ከወሰነ ዳግመኛ በሕይወቱ ጣልቃ እንደማትገባ ቃል ትገባለች። ከልብ የሆነ ይቅርታዋ ሊንዙን በጥልቅ ስለነካው ሐሳቡን ቀይሮ የትምህርት ቤት ፈተናዎች እስኪያልፉ ድረስ በመንደሩ ለመቆየት ይወስናል። ከዚያን ጊዜ ጀምሮ ሊንዙ የኃላፊነት ስሜት እየተሰማው ሙዚቃ በማቀናበርና ለዘፈኑ ክፍያ በማግኘት ስኬታማ ሲሆን ሺያዎን ወደ ከተማ አብራው እንድትሄድ ይጋብዛታል። ይሁን እንጂ ሺያዎ ከተማ የሚለውን ቃል ስትሰማ በከፍተኛ ፍርሃት እምቢ ትላለች። ሊንዙም ምክንያቱን ሲያጣራ ሺያዎ ከዚህ ቀደም ከአያቷና ከወላጆቿ ጋር ከተማ በሄደችበት ጊዜ እነሱ ባለመመለሳቸው ምክንያት ከተማዋን እንደ ሞት መንስኤ አድርጋ እንደምትፈራት ይገነዘባል።
ይህንን አሳዛኝ ታሪክ የሰማው ሊንዙ የሺያውን የስነ ልቦና ጉዳት ለመፈወስ በመቁረጥ ከአጎቷ ጋር በድብቅ ያሴራል። በማግስቱ ጠዋት ሺያዎ ተኝታ ሳለ መኪና ውስጥ አድርገው ወደ ከተማ ሲወስዷት ስትነቃ በድንጋጤ ብትጮህም ሊንዙ ግን ፍርሃቷን እንድታሸንፍ ከተማውን ያዞራታል። የንግድ ስራውን ከጨረሰ በኋላም ወደ መዝናኛ ፓርክ ወስዷት ምንም እንኳን ከፍታ ብትፈራም ቀስ በቀስ ከተማዋን ማጣጣም ትጀምራለች። ወደ መንደሩ ሲመለሱ ሺያዎ መምህርቷ የፈተና ጊዜ መድረሱን ማሳወቋን በመንገር ማጥናት ብትጀምርም ምንም አይነት መሰረት ስለሌላት ክፉኛ ትቸገራለች። ሊንዙም ይህንን ሲያይ ከስር መሰረቱ በትዕግስት ማስተማር ሲጀምር ሺያዎ ቀስ በቀስ መረዳት በመጀመር ለሊንዙ ታማኝ ረዳት ትሆናለች። አንድ ቀን አብረው እያጠኑ ሳለ ሊንዙ እንቅልፍ ሲወስደው ሺያዎ ሁልጊዜ የሚያደርገው የጆሮ ማዳመጫ ስታዳምጥ የራሷን የልጅነት ድምፅ በመስማት በድንጋጤ ትዋጣለች። በድምፅ ውስጥ ትንሿ ሺያዎ የልጅነት ጓደኛዋ ለሻል ስታድግ እንደምታገባው ቃል እየገባችለት ሲሆን ሊንዙና ሻል አንድ ሰው መሆናቸውን በዚህ ጊዜ ትገነዘባለች። ይህንንም ሁሉ ጊዜ ሚስጥሩን ደብቆ እንደነበር ስታውቅ ሊንዙ ከእንቅልፉ ሲነቃ በከፍተኛ ሀፍረትና ድንጋጤ እርስ በርስ ይሸሻሉ። ሺያዎ ወዲያውኑ ለጓደኛዋ ጂን ደውላ ሁሉንም ነገር ስትነግራት ጂን አሁንም ሊንዙን እንደምትወደው በመግለጽ ስሜቷን እንድትነግረው ትመክራታለች። ሺያዎን በሚቀጥለው ፈተና ጥሩ ውጤት ካመጣች ስሜቷን ለመናገር ቃል በመግባት በከፍተኛ ቁርጠኝነት ማጥናት ትጀምራለች። የአጋማሽ ዓመት እረፍት ሲደርስ ዩአይ እና ዩጂ የተባለችው አድናቂ ወደ መንደሩ ሲመጡ ድባቡ ወዲያውኑ ይቀየራል። ዩአይ ከሺያዎ ጋር ማሳለፍ ሲጀምር ዩጂ ወደ ሊንዙ ለመቅረብ ብትሞክርም ሊንዙ ግን በርቀት ይገፋታል። ከዚያም ቡድኑ አፈታሪካዊውን ቤት ለመጎብኘት ሲሄድ ሊንዙና ሺያዎ አብረው በመመደብ በፍርሃትና በሳቅ የተሞላ የፍቅር ጊዜ ያሳልፋሉ። በዚያች ምሽት ሺያዎ ወደ ቤቷ ስትመለስ መምህርቷ አጎቷን እንደምትወደው ስትነግራት በድንጋጤ ትዋጣለች። ሺያዎም ሁለቱን ለማጣመር አገናኝ ለመሆን ስትሞክር ሁኔታው ወደሚያስቅ ሁከት ይቀየራል። በዚህ መሃል ዩአይ ሊንዙን ለብቻ ወስዶ አንድ ትልቅ የመዝናኛ ፕሮግራም እንዲቀላቀልና እውነተኛ ዘፋኝ እንዲሆን ሲጋብዘው ሊንዙ በህይወት ዘመን ህልሙና በሺያዎ መካከል ከባድ የሐሳብ ግጭት ውስጥ ይወድቃል። በማግስቱ ዩጂ ይህንን እድል እንዲጠቀምበት ስትመክረውና እንደምትወደው ስትነግረው ሊንዙ ልቡ የሺያዎ መሆኑን በግልጽ ያስረዳታል። ዩጂን በበሰለ መንገድ በመቀበል ከመሄዷ በፊት ሺያዎን በቅርቧ የሚወዳት ሰው እንዳለ ሚስጥር ትነግራታለች። ቡድኑ ወደ ቤት ሲመለስ የመንደሩ አስተዳዳሪ የሺያዎን አጎት የተበደረውን ገንዘብ እንዲመልስ ወይም ሱቁን እንዲሸጥ ሲጠይቀው ሌላ የስሜት ቀውስ ይፈጠራል። ሺያዎ ይህንን ስትሰማ የአያቷን ሱቅ ላለማጣት በመወሰን አጎቷን ከቤት ታባርረዋለች። አጎቷን ቤት አልባ ሆኖ ሲንከራተት ኪም የተባለች አዛውንት በድብቅ ስታስጠልለውና ሲሰክር ሊንዙ በድብቅ ወደ ቤት ያስገባዋል። ነገር ግን ሺያዎ በማግስቱ አውቃ ዕቃውን አውጥታ በመጣል እሷ ራሷ ሱቅ ውስጥ መተኛት ትጀምራለች። ሊንዙ አጎቷን ይቅር እንድትለው ቢለምናትም ሺያዎ ግትር በመሆኗ ሁለቱም ክፉኛ ይጣላሉ። በድንገት ግን አንድ አደገኛ ሰው ሱቁን ሊያቃጥል ሲሞክር አጎቷ ራሱን አደጋ ላይ ጥሎ ሺያዎንና ሊንዙን ሲያድን ሺያዎ በጥልቅ የጥፋተኝነት ስሜት ይቅር ትለዋለች። ከዚያም የጂን ታናሽ ወንድም ኒያን ጂንን ሌላ ሰው ሊያገባት መሆኑን ሲሰማ በድንጋጤ ወደ እነ ሺያዎ ሲሮጥ እነሱም በፍጥነት የፍቅር ጥያቄ እንዲያቀርብ ያሰለጥኑታል። ሆኖም ኒያን ፍቅሩን ሲገልጽ ጂን እምቢ ስትለው ሚስኪኑ ኒያን በሐዘን ይሰበራል። በተመሳሳይ ሰዓት ሺያዎ የልጅነት ፎቶዎቿ ኢንተርኔት ላይ መለቀቃቸውን አይታ ሊንዙ ሊያዋርዳት እንደሆነ በማሰብ ክፉኛ ትቆጣዋለች። ነገር ግን አካውንቱ ትዝታዎቻቸውን ለማስቀመጥ የተከፈተ መሆኑን ስትረዳ ይቅርታ ትጠይቀዋለች። ሊንዙም ያቀናበረውን የፍቅር ዘፈን ሲልክላት ሺያዎ አሁንም እንደምትወደው ብታውቅም እምቢታን በመፍራት ርዕሱን ትሸሻለች። በመጨረሻም ሊንዙ ቀጠሮ ጠይቋት ውብ ጊዜ ካሳለፉ በኋላ ኪም ማረፉን ሲሰሙ መላው መንደር በሐዘን ይደቆሳል። ቀናት እያለፉ ሲሄዱ ጂን ኒያንን መውደድ በመጀመር ዩኒቨርሲቲ ሲገቡ አብረው ለመሆን ቃል ስትገባ ኒያን በደስታ ይፈነድቃል። በዚህ መሃል የሊንዙ አባት መጥቶ ልጁ ወደ ከተማ እንዲመለስ ሲያስገድደው ሺያዎ አጥብቃ ትቃወማለች። ነገር ግን አባቱ ለልጁ የተሻለ ዩኒቨርሲቲና የወደፊት ህይወት እንደሚፈልግና ከአንድ ዓመት በኋላ እንደሚመልሰው ቃል ሲገባላት ሺያዎ በሐዘን ትስማማለች። በማግስቱ ሊንዙ እንደሄደ በማስመሰል ሺያዎን ቢያስደነግጣትም
በመጨረሻ ወራት ላይ ጓደኞቹ ሺያውን እንዲንከባከቡ አደራ በማለት በእውነት እንደሚወዳት ነግሯት ይሄዳል። ሺያውም ጠንክራ በማጥናት ዩኒቨርሲቲ እስክትገባ ድረስ እሱን ለመጠበቅ ቃል ትገባለች። የፈተናው ወቅት አልፎ የምረቃው ቀን ሲደርስ ቡድኑ በጥሩ ውጤት ዩኒቨርሲቲ ሲቀላቀል ኒየንም ለጂን በድጋሚ ጥያቄ አቅርቦ ትቀበለዋለች። ማታ ላይ ትምህርት ቤት ውስጥ እየተጫወቱ ሳለ ሺያዎ በአንደኛው ክፍል ውስጥ ብርሃን አይታ ስትገባ የሁለቱም ፎቶዎችና አዘጋጅቶ የሚጠብቃትን ሊንዙን ታገኘዋለች። ሊንዙም አባቱ ባዘዘው መሰረት ትምህርቱን አጠናቆ ወደ እሷ መመለሱንና ዳግም እንደማይለያት ቃል ሲገባላት ጓደኞቻቸው በሙሉ በደስታ ሲያከብሩ ታሪኩ በሚያምር ሁኔታ ይጠናቀቃል።